እኔ ማን ይጠራኛል ማንስ ያስተዋውቀኛል እኔ የንጉስ ይድግና ልጅ እኮ እዚህ ያለች ብለው ይመጣሉ እና ሰድበውኝ አምተውኝ ይሄዳሉ ሽንት ቤት እኮ ነው ጎረቤቷ ሲለኝ አንቴሮስን ብዙ ሰው የሚስለው በጨካኝነት ነው ግን አይደለም ጧት ዳዊት ጦርነት እንኳን ሄዶ ዳዊት ሳይደግም አይወጣም ባለበት በበራውም ዳዊት ደግሞ በቤት ግን በጣም አዝናለሁ ይሰማኛል በቃ አሁን ያለሁበት በጣም ያሳዝናል የቀበሌ ክራይ እንትን አፍረን የተመለስ ነው በቃ ደከምኩ በሚታወቅ ሰዎች አዋራዋል መጨረሻ አስበን እርሶ ለአፄ ቴዎድሮስ ቅድመ አያቱ ናቸው እና ለኔ ቅድመ አያቴ ናቸው ሶስተኛ ልጅ ነኝ እስቲ ራሳችሁን አስተዋውቁን እስቲ እናቴ ማን ልበል ስምዎን እሺ ለዚህ እድል ስለሰጣችሁኝ አክብራችሁ ስለመጣችሁ በጣም አመሰግናለሁ ስሜ ወይዘሮ ባንቻምነህ ካሳ ይባላል እሺ እርሶ ለአፄ ቴዎድሮስ ቅድመ አያቱ ናቸው አዎ እስቲ ይንገሩኝ ታሪኩን አፄ ቴዎድሮስ ቅድመ አያቴ ናቸው እርሶ የማን ልጅ ነዎት የክብር ደጀነች ካሳ ነው እሺ ከዛ የሳቸው አባት ራስ መሸሻ አፄ ቴዎድሮስ እና ለኔ ቅድመ አያቴ ናቸው ሶስተኛ ልጅ ነኝ ወንድሜ ስምህን አስተዋውቀን እስቲ እሺ አመሰግናለሁ ስሜ ፋሲል ሚናስ እባላለሁ እንግዲህ ለአፄ ቴዎድሮስ አራተኛ ትውልድ ነኝ አፄ ቴዎድሮስ ራስ መሸሻን ይወልዳሉ ራስ መሸሻ ደግሞ ደጃዝማች ካሳ ባንቻምነህ ካሳን ወላጅ እናቴ ሶስተኛ ትውልዷን ማለት ነው እሷ ባንቻምነህ ካሳ ደግሞ እኔ ፋሲል ሚናስን ወልዳኛለች አራተኛ ትውልድ ነኝ ማለት ነው ስለ አፄ ቴዎድሮስ ብዙ ነገር ተብሏል ብዙ ነገር ተጽፏል ግን እንደው ይሄን ፕሮግራም ለሚከታተሉ በጥቂቱ እስቲ አንተ ስለ ቤተሰቦች እንግዲህ አንተ ቅርብ ነህ ታሪክን ታውቃለህ ብዬ አስባለሁ እንደው ባጭሩ ለበዓል በሚመጥን መልኩ አነስ ያለ ነገር ስለ አፄ ቴዎድሮስ የሆነ ነገር ባለን እስቲ ታሪካቸውን ንገረኝ አፄ ቴዎድሮስ እንግዲህ በቋራ ወረዳ ነው በቋራ ከተማ የተወለዱት ከአባታቸው ከራስ ኃይሉ ከእናታቸው ደግሞ ወይዘሮ አትጠገብ ማለት እንግዲህ የእንፍራዝ ተወላጅ ናቸው ወይዘሮ አትጠገብ ማን ወለዳቸው ብንል ደጃዝማች ወንደሰን ይባላሉ እንግዲህ አፄ ቴዎድሮስ ወይም ልጅ ካሳ በትውልድ ስማቸው በእናታቸውም በአባታቸውም የነገስታት ዘር ናቸው የነገስታት ዘር ከመሆናቸው ብቻ አይደለም የሰለሞን ሐረግ አላቸው ሰለሞን በሚኒሊክ ማለት ነው ከዛ በአፄ ፋሲል ለአፄ ፋሲልም 9ኛ ትውልድ ናቸው አፄ ቴዎድሮስ ይሄን አሁን ሰው ብዙም ማመን አይፈልግም አንዳንዱ ሰው ግን ይሄ ሀቅ ነው ተጽፎ ያለ ነው 9ኙን ትውልድ መቁጠር ካስፈለገም ይቆጠራል እንግዲህ አፄ ፋሲል ልዕልት ሰብለ ወንጌልን ይወልዳል ልዕልት ሰብለ ወንጌል እንስትን ትወልዳለች እንስት እንቋል ክንፈ ሩፋኤል ወለተ ገብሬን ትወልዳለች ወለተ ገብሬ ደጃዝማች እልፍዮስ ህላዌ ደጃዝማች ወልደ ጊዮርጊስን ይወልዳል ደጃዝማች ወልደ ጊዮርጊስ ማለት የቋራና የደንቢያ ገዥ ነበሩ ደጃዝማች ወልደ ጊዮርጊስ ማንን ይወልዳሉ ራስ ኃይሉ ማለት የልጅ ካሳ አባት ነው ራስ ኃይሉ ደግሞ ልጅ ካሳን ይወልዳሉ 9ኛ ትውልድ ሆነ ማለት ነው ለአፄ ፋሲል ራስ ኃይሉ እንግዲህ የቋራ ገዥ ናቸው የደንቢያም ገዥ ናቸው ከመጀመሪያ ሚስታቸው 3 ደጃች ሆኑ ልጆችን ወልደዋል መጥቀስ ካስፈለገ ደጃዝማች ክንፉ ይባላሉ አፄ ቴዎድሮስን ያሳደጉ ናቸው ብዙ ታሪክ ግን አንዳንድ ጸሐፊዎች አጎት ብለው ያወራሉ ደጃች ክንፉን ለአፄ ቴዎድሮስ አጎት ነው ብለው ይጽፋሉ ግን ይሄ ስህተት ነው ደጃች ክንፉን ይወልዳሉ ከዛም ደጃች ገብሩን ከዛች ደጃች አንድዋን ይወልዳሉ ከዛ በኋላ አንድ ለእናቱ የሆነውን ልጅ ካሳን ወይ አፄ ቴዎድሮስን ከወይዘሮ አትጠገብ ብቸኛ አንድ ለእናቱ የሚባለውም ለዛ ነው እንዲሁም ሺ ለጠላቱ ማለት ነው አመሰግናለሁ ዝም ብሎ የመጣ አይደለም ንግስናቸው በስራና በጥረት በየሀገሩ በጊዜው በነበሩ ዘመነ መሳፍንትን ያስቆሙ እሳቸው ናቸው በጊዜው ዘመነ መሳፍንት በአገራችን ሁላችንም እንደምናውቀው ተንሰራፍቶ ነበር በየሀገሩ እየሄዱ ያን ሽፍትነት ያስቆሙ አንድ ያደረጉ ዘመነ መሳፍንትን ያቆሙ ብቸኛ ልጅ ካሳ ወይም ታጠቅ ካሳ ወይም ደግሞ አፄ ቴዎድሮስ ናቸው ማለት ነው ይሄን ይመስላል ግልባጭ የኮሶ ሻጭ ልጅ ይሏቸዋል
ለምንድን ነው ይሄን እስቲ ማብራሪያ ያለህ አንተ? አለኝ በሚገባ። አፄ ቴዎድሮስ በነበሱበት ጊዜ ነጮች ይመጡ ነበር። ከእንግሊዝ ሀገር ሲመጡ ስተርን የሚባል አለ። ስተርን የሚባለው አፄ ቴዎድሮስ ጀግንነታቸውን የማይወድም እና የሚጽፈው የሚያወራው ስለሳቸው ሌላ ነገር ነው እና ያዙትና አምጡት ብለው ቀርቦ ቆሞ ይጠየቃል እና በሚመልሰው መልስ ለንጉስ የማይገባ መልስ ነው። በሉት ሲሉታኝ ሲገርፉታኝ አንዲት ደብተር ወጣ ትወድቃለች። ሲያነሱት በመጀመሪያው ሊያስገርፉት የቻለው የኮሶ ሻጭ ልጅ ብሎ ጽፎ ስለተገኘ ነው። ታሪኩ ለውጭ ሀገር ነዛው እየጻፈ ነጮችም ተቀባበሉበት። ይሄ ከዛም በኋላ ያቺ ደብተር ስትወጣ ስትታይ አፄ ቴዎድሮስ ገዳይ ንጉስ የምትል ነገር እና አሰሩት። ታሰረ። ኢቭን እንኳን ስተርን የራሳቸው ከተማ ዜጋ የሆኑት ሌሎች እንግሊዝ የተያዙት ለአፄ ቴዎድሮስ ስተርንን አስወጣልን ከሀገር ውጭ አንፈልገውም ከኢትዮጵያዎች ይውጣ ብለው እንኳን የነሱ ዘር እንኳን አይሆኑ አይፈልጉትም ነበር ስተርን። ግን ነጮች የእሳቸው ጀግንነት የማይዋጥላቸው እንዲህ ብለው ጽፈዋል። ትክክለኛ ስለ አፄ ቴዎድሮስ እየጻፈው አንድ ጋዜጠኛ አሜሪካ ያለ እሷም ተገልብጦ እንደውም ትርጉሙ ወጥቷል። በጣም በሚገርም ሁኔታ አድርጎ ትክክለኛውን ጦርነቱን ክስተት በሙሉ የጻፈው እዛው ቁጭ ብሎ አብሮ ይኖራ ነውና ይሄ የነገስታትን ለማቆሸሽ የሚደረግ እንጂ ታሪኩ ትክክለኛው ይሄ ከትልቆች የተነገረና መጽሐፍ ላይ ያለው ይሄ ይመስላል። ከአፄ ቴዎድሮስ ተነስተን እሳቸው እንግዲህ አንድ ናቸው፣ አንድ ለእናቱ። ከዛ በኋላስ ያለው የዘር ሐረግ ምን ይመስላል? ልጆቻቸው ስንት ናቸው? እሱን ደግሞ እስቲ ይብራራልኝ። እርሶም እያገዙት ማማ። አመሰግናለሁ። አፄ ቴዎድሮስ እንግዲህ 6 ልጆች አሏቸው። ከየት ነው? ከተለያዩ ከወሎም ወልደዋል፣ ከትግራይ ከጎንደርም ወልደዋል፣ በሰሜኑ በኩል ከጎጃምም ወልደዋልና 6 ልጆች ናቸው ያሏቸው። 6ቱንም ለመጥቀስ ያህል ራስ መሸሻ የመጀመሪያውና የሚያምረው የእናቴ አያት ማለት ነው። በጉብዝናቸውም በቁመናቸውም አፄ ቴዎድሮስ ይቀኑባቸው ነበር ይባላል። በቃ አስተያየታቸው፣ ሁለመናቸው፣ ጀግንነታቸው እና እኔን ንግስና የሚተካኝ ይሄ ነው ብለው ሙላ ያስቡ ነበር። ሞት ቀደማቸው። ሁለተኛው አልጣሽ ትባላለች። አልጣሽ እንግዲህ እንደምናውቀው ለአፄ ምኒልክን ድረውላቸው ነበር። ምክንያቱም እየሸፈቱ ያስቸግሩ ነበር። አፄ ምኒልክና አፄ ዮሐንስ ወይም በድሮ ስማቸው አፄ ዮሐንስ በዝብዝ ካሳ የሚባሉት ከአፄ ቴዎድሮስ ቤተ መንግስት አብረው አድገዋል። ሁሉን ስርዓት አስተምረዋቸዋል። ኢቭን ከራስ መሸሻ ከአፄ ቴዎድሮስ ልጅ ጋር ሆነው ሁለቱ አፄ ዮሐንስና አፄ ምኒልክ ሶስቱንም ማህበረ ስላሴ ቋራ ገዳም አለ፣ ትልቅ ገዳም የመንፈሳዊ ትምህርት በደንብ አጥንተው እንዲመጡ ከልጃቸው ጋር እኩል ተንከባክበው ልከዋቸዋል ተምረው እንዲመለሱ። ለዛም ነውና አፄ ምኒልክ እየመጡ ሸዋን እንግዲህ አፄ ምኒልክ አባታቸው ጋር ያምፁ ነበር ሸዋ እና አፄ ቴዎድሮስ እንግዲህ አባታቸውን ገለዋል። ያው ሀገሩን አንድ ለማድረግ ስለሆነና ምኒልክን ይዘዋቸው ማርከው ይዘው የሚመጡ በልጅነታቸው ለዛን ያን ቂምን እንዳይበቀል መንግስት ሆኖ እያሸፈተ እየሄደ የድል እያደረጉ ሲመጡ ለማረጋጋት ተብሎ ድሮ ምንድን ነው የሚደረገው? ልጅ ሴት ልጅ ካለ ይዳራል። ለዛም ነው አልጣሽን ለአፄ ምኒልክ ዳሩላቸው። ግን በኋላም አልቀጠለም ትዳሩ ፈቷቸው። አልጣሽም የሆነ ትግሬ በኩል አግብታ ሌላ ህይወት ጀምራ ነበር። ከዛ ኃይሉ ይማም ተሰማና የመጨረሻው ልዑል ዓለማየሁ። አብዛኛው ታሪክን ሰው ዘመን የሚያውቀው ልዑል ዓለማየሁ ለምን ቢባል የተጻፈለት ለልዑል ዓለማየሁ የመጨረሻ ልጅም ስለሆነ እሳቸው ሲሞቱ የ7 ወር 8 ዓመት ልጅ ነበር። እስከ መቅደላው ጦርነትም አብረውት ነበሩ። በጣም ይወዱት ነበር። የመጨረሻ ልጅ ነው። እንግዲህ የመጀመሪያ አንድ ተዋበች የምትባል ታሪክን የሚያውቃት መካን ሚስት ነበረች አፄ ቴዎድሮስ። በጣም ቆንዳላውን የምትሰራው ከጦርነት ተናዶ ሲመጣ የምታባብለው የምታረጋጋው ሴት ነበረች። በቁርባንም ይኖሩ ነበር ይባላል። ለሃይማኖታቸው ቀናኢ ናቸው። ዳዊት ደጋሚ ናቸው። መጽዋችን ናቸው። ጧት ተነስተው ለነዳያን ይመጸውታሉ። ያስቆኑኛል፣ በእግዚአብሔር ቤት ያስጠይቁኛል ይላሉ። አሁን ቴዎድሮስን ብዙ ሰው የሚስለው በጨካኝነት ነው፣ ግን አይደለም። ጧት ዳዊት ጦርነት እንኳን ሄዶ ዳዊት ሳይደግም አይወጣም። ባለበት በበረሃውም ዳዊት ደግሞ መጽውቶ ለድሃ አዝኖ ሩህሩህ ነው። ለተበደለ አይወድም። ያን ነገር አድርጎ አስተካክሎ ነው የሚመለሰውና ልዑል ዓለማየሁ ነው ብዙ ታሪክ የሚያዘክረው። ስለ እንግሊዞቹ ይዘውት ሄዱ፣ እንዲያደገ ሚሊተሪ አጸና፣ እንዲህ ንግስቲቱ እንዲሆነ እንዲህ ብለው ይሄን ነው የሚያወሩና ኢቭን እኛ አንድ ፎረም ነበር ባለፈው
ጎንደር ዩኒቨርሲቲ አዘጋጅነት ተነስቶ የ150ኛ ዓመት የሙት በዓላቸውን ለማክበር በጎንደር ዩኒቨርሲቲ ተነሳሽነት 10ሩም የአማራ ክልል ዩኒቨርሲቲዎች ጉዞ ከጎንደር እስከ አዲስ አበባ ድረስ እስከ መቅደላ ድረስ ሄደናል። መቅደላ እድሉን አግኝቼ ራሳቸውን የሰውበትን በማየቴ ደስተኛ ነበርኩና በዛ ውስጥ የታዘብኩት ነጮች ምን ያህል እኛን እንደ ብርቅ እንዳዩ ለዚህ አብሮን ፎቶ ይነሳሉ፣ ኢሜል አድራሻ ይሉናል እኛ ጋር። እሷ ኩላሊት በሽተኛም ስለሆነች አልሄደችም፣ እኔ ነበር የሄድኩት። የሚገርም ነው። ጋይንት ጋር የራስ ገብርዬ ፊታውራሪ ገብርዬ አገርም ስለሆነ ፍሪዳርደው ጋቢ ሸልመው እንደ ብርቅ ነው ያዩት። ልክ ነው። የሀገር ውለታ መረሳት የለበትም። ነገስታቶች ለዚች ሀገር ምን ያህል ደፋ ቀና እንዳሉ ሁላችንም የምናውቀው ነው ጆሮአችን ካልዘጋም በስተቀርና እንዲህ አድርገው እስከዛ ድረስ ተከታተለን ይህንበት ሁኔታ አለና አንዳንዴ የኛ ሀገር የኋላውን እየረሳን የፊተኛውን መኖር የሚቻል አይመስለኝም እንደኔ። ምክንያቱም ለዚች ሀገር እንድችuna እንድትቆይ ያደረጉን እነሱ ናቸው። ብዙ መስዋዕት ከፍለውበታል ከኋላ እና ልዑል ዓለማየሁ አይደል እናንተ እንዴት ምናምን ቤት ተገኛችሁ ያሉ እንደ ብርቅ ያዩ ፎቶ የተነሱ ብዙ አሉ። ለምን ታሪክ ራሱን ስላወጣው ነው። እኛም ራሳችን እንደምቀም ዝምና ያልነው። ምክንያቱም እንዳልኩህ የነገስታት ዘር ስትሆን አኗኗርህን በዛው ልክ መመጠን መቻል አለበትና በተቃራኒ ሆኖ ነው የተገኘው የኛና ወደኋላ እንመጣበታለን። ዝም ብለን ያው ታሪክ ራሱን ያወጣል በሚባለው አሁን በሚዲያዎችም በምንም አሁን ቢቢሲ ከኔዋ ያለው አማርኛ ፕሮግራም መጥቶ እንደውም ከአንድ ወር በፊት ኢንተርቪው አድርጎኝ ነበር እና ይሄን ይመስላል ስለ ልጆች እንደው እናቴን መጠይቆት ከዛ አሁን ኑሮ እንዴት ነው? ኑሮ እንዴት ነው? እስቲ የኔ ኑሮ እንግዲህ የነገስታት ኑሮ እንዴት ነው? የነገስታት ቤተሰብ ኑሮ ምን ይመስላል? አሁን ኑሯችሁ ምን ይመስላል? አሁን ያለሁበት በጣም ያሳዝናል። የቀበሌ ክራይ እንትን ነውና ሰርቪስ ማድቤት አለ። ማድቤት ነው እንትኑ ያረገረገ የፈረሰ ነው። በላይ ጣራው ያፈሳል፣ በታች ጎርፍ ይሄዳል። ይሄ 100 ሴንቲሜትር እርምጃ ደግሞ እንደዚህ ቅርብ ሽንት ቤት አለ እና አለርጂክ ታምሜ በብዙ ነገር ፈተና አይቼ ነው የተሻለኝ እና በጣም ችግር አለ ይሰማኛል። የክቡር ደጃዝማች ካሳ ልጅ የአፄ ቴዎድሮስ ልጅ የንጉሴ ጀግና ልጅ እኮ እዚህ አለች ብለው ይመጣሉ እና ሰድበውኝ አምተውኝ ይሄዳሉ። እንዴት የንጉስ ልጅ የጀግና ልጅ ስትሆን እንዴት ከሽንት ቤት እንዴት ተቀመጠች? የታለች ሲባል ሽንት ቤት እኮ ነው ጎረቤት ያለች ባንቺ አምላክ ካሳ የጀግናው ልጅ ሽንት ቤት እኮ ነው ያለች፣ ሽንት ቤት እኮ ነው ጎረቤቷ ሲለኝ በቃ ምንም አልናገርም። ሆድ ይብሰኝና ቤቴ ቁጭ አለቅሳለሁ። እኔ በቃ ምንድነው ባልተፈጠርኩ በእነሱ ባልተወለድኩ ምንድነው እንግዳ እንኳን አልጠራም፣ በቃ አልጋብዝም፣ አፍራለሁ። በቤቴ 3 በ4 የሆነች ናት ቤቷ እና 3 በ3 የሆነች ናት እና በጣም ነው የማፍረው። እቃውን ታቅፌ ሽንት ቤቱ እዚህ አጥጌ ሽንት ቤቱ እየሸተተኝ እንግዳ እንኳን ምግቡ ብዬ ምንም አልጋብዝም። ተደብቄ ሰው አውቀኝም ባይድም ዘመድም ወንድም እህትም ነይ ብሎ ለስብሰባ እንኳን አይጠራኝም። አለቅሳለሁ። እሱ አንድ ልጄ ነው የሆነ 700 ብር ምናምን ይሰጠኛል። ያችን አስቤዛ ሽንኩርት ምናምን አድርጌ በቃ ቁጭ እላለሁ። በቤት ግን በጣም አዝናለሁ፣ ይሰማኛል። በቃ እንደው በጣም የሚገርመኝ ግን እንግዲህ ስለ አፄ ቴዎድሮስ በጣም በርካታ ነገሮች ይባላሉ። በተለይም እኔ እንደውም እዚህ አጋጣሚ ኢትዮጵያ ባለሀብቶች ይሄን ፕሮግራም ይመለከታሉና እኔ እንዲህ አይነት ነቅሶ ማየት በእውነት ለመናገር በጣም ያሳዝናል። ምክንያቱም እንግዲህ ለሀገር የምንዘፍንላቸው ያ ሁሉ የዘፈንላቸው ያ ሁሉ ለሀገር ውለታ የዋለ ቤተሰብ እንግዲህ አሁን በዚህ እንደዚህ በተሰበረ ሁኔታ ማየት እውነት ለመናገር ትንሽ ልብ ይነካል። ጀግናው ቴዎድሮስ ሲባል እኮ በጣም እኔ ኮራለሁ። እንትን ሐውልቱ ተመጣ ጎንደር ተሰራ ሲባል እልል ነው ያልኩ። በቃ በተለይ ቆንዳላው መጣን ስሬታቸው መጣ ሲባል እኔ ማን ይጠራኛል? ማንስ ያስተዋውቀኛል? እኔ ተደብቄ ምኖር መብርሃን እናትና ልጅ ብቻ ነው የሚያውቁኝ እንጂ ማንነቴ ሰው አውቀኝም ማን ጠርቶ ያሳየኛል ብዬ ያልኩበት ቀን አለ። እልል ነው ያልኩ። በቃ ልጄ ሲነግረኝ ማለት ነው እናንተን አግኝቼ በአሁኑ ሰዓት እኔ ጌታን በጣም ነው የማመሰግን፣ መብርሃንን በጣም ነው የማመሰግን። ለዚህ ላበቃችሁን ክብር ምስጋና ይግባችሁ። መብርሃን አትለያችሁ፣ አትለይህ። እወድሃለሁ። እኔ በጣም ነው የማመሰግን። እንደው ለመጀመሪያ ክልዮሲ የሚገርም ነገር ነው። ባሉ ላይ ተመጥተራም አልተጠራውም። በሚገርም ሁኔታ ዘሩ ብዙ ነው። በሚገርም ሁኔታ የሞቱም አሉ በህይወትም ያሉ አሉ። በሚገርም ሁኔታ አምናም ያን ዩኒቨርሲቲ ያካፈለንን አብሮ አደጓ ጓደኛዋ አንቺ እህቴማ የነገስታት ዘር ሆነሽ ተደብቀሽ አትቀሪም፣ በዚህ ጓሮ በሽንት ቤት ትወጪና ከነ ልጅሽ ሄደሽ ትቀርቢያለሽ
ከአዲስ አበባ ተነስቶ ወንድሞቿ ሲመጡ አልደወሉላትም አላሉላትም። ከደብረ ታቦር ተጠራርተው ሲመጡ እንደዚህ ሆኖ ዝቅተኛ ነዋሪ በመሆኗ ደሃ በመሆኗ የኛ አካባቢ ክልል ትንሽ ከባድ ነው እና በጣም የሚገርምና የሚያሳዝን ነው የነበረው ድርጊቱና እንዲሁኝ በጓሮ ርቄ እስከመቼ ነው እባክህ ከከንቲባው ሰለኝ ተለይ ነበረ። በጊዜው የነበረው አቶ ተቀባ ተባባል የሚባል ከንቲባ ነበር። አይንዱ ምላሽ ባይሰጡንም እንደው ካልሽኝ ግን ልሞክረው ሁሌም ሲሄድ አፍራለሁ እንዳለችው እኔም ስላደኩበት እንዳለችው እሷ እኔም ሰው ይሻል ሄድም በቂ ቤት በቂ እንትን ሰፋ ያለ እቃው ከዛው መሰቡ ከዛው ምኑ እንቱ ታታይዋለና ሄድኩኝ ገባው ደብዳቤ ጽፈን እሷ ጋር 1 አመት ከ2 ወር ምንም እንደ ቆዳ ነው የለፋሁት። እሷ ምን እየተመላለሰ ጨርሻም እንደዚህ እንደዚህ ቢሮ ወዱ እንደዚህ ይሉ መጨረሻ የመሬት አዋጁ ወይ በኢንቨስትመንት ወይ በአካራ ተደራጅታችሁ ምናምን ካልሆነ እንዲህ የሚሰጥ ነገር የለም። እሳቸውስ ጠይቃችሁ ነው በቤት መስሪያ የሚሆንና ባለሀብቶች ደግሞ አጋር አካላቶች አስተባብራችሁልን ቢሰራ 300 ካሬ ማን ይጎዳል? እሷ ስንት ቆሻሻ የሆነ የባከነ ቦታዎች አሉ። ማንንም አይጎዳም። እቺ ኢቭን ደጃዝማች ካሳኮ የጎንደር በአፄ ኃይለ ሥላሴ አባቷ እኮ የጎንደር መሪ ነበር። ደጃች ተብሎ ተሹሞ ከጎንደር እስከ መተማ ከጎንደር እስከ ርብ ይለዋል። ርብ ማለት በዛን ጊዜ እስከ አዲስ ዘመን ማለት ነው። ሰሜንና ደቡብ ጎንደር መለያየው እስከዛ ድረስ ይገዙ ነበር። አፄ ኃይለ ሥላሴ ራሱ ደጃዝማች ካሳን ይፈሩ ነበር። ለምን? የነገስታት ዘር ስለሆነ የአፄ ዘር ስላለባቸው በጣሊያን ጦርነት ጊዜ በተራ መሳሪያ አውሮፕላን ጥለዋል አባቷ ደጃች ካሳ። እሱ ትጥቁ ፎቶ ሁላ ለማሳየት ይቻላል። አሁን ይሄን ስላደረጉ ይፈሯቸው ነበር። ግን እኮ ኃይለ ሥላሴን የአፄ ቴዎድሮስ ሐውልት ቤተ መንግስት እኮ አላስተክልም ብለዋል። አንዳንድ የሚቃወምም ነገስታት አለ አንዳንዱም እና መጨረሻ ይሄን ነው ያሉተኝ። በጣም መንግስት በየቢሮው ስንገባ እንዴ ነጭ ቢሆን እኮ ይሄ እንደ ብርቅ አይቶት ነው ይሄ እንዲህ አይነት የንጉሥ ዘር ተገብቶ ብሎ እንደ ቅርስ የሚታይበት ሁኔታ አለ። ስንት የሚደገፍ ነገር አለ። ይሄ ግን በአዋጁ ማን ነው ያወጣው? ግለሰብ። መንግስት ማን ነው? ግለሰብ እኮ ነው። የግለሰቦች ተረከም ነው። ያን መመሪያ ማፍረስም በልዩ ሁኔታ አይቶ አንዳንድ ጉዳዮች ለምሳሌ መመሪያዎች ይኖራሉ። መመሪያዎች ግን በልዩ መልክ ይታዩና ህግ በሚፈቅደው መልኩ ግን ያ መመሪያ በሌላ መንገድ የሚታይበት አካሄድ አለ። ካልተፈለገ ግን ያው ይሄ ነው መመሪያው ተብሎ ይሸኛል። ገሸሽ አደረጉትና ኢግኖር የማድረግ ነገር እንግዲህ አፍረን የተመለስ ነው። በቃ ደከምኩ በሚታወቅ ሰዎች አዋራዋል። መጨረሻ አስበን ጄቲቪ በቃ ሊረዳን ይችላል የሚል እምነት ሙሉ በሙሉ አምነን የመጣ ነው። ኢትዮጵያ ህዝብ ይሄን ሲያይ ሚለው ነገር ይኖራል ብዬ አስባለሁ። ጥሩ የሆኑ ሰዎችም ስላሉ ብዬ ስለማምን መቼም ኢትዮጵያ ውለታዋን አትረሳም ብዬ አስባለሁኝና እቺ እናቴ ታሳዝናለች። እኔም አቅም የለኝም ተከራይቼም ስለምኖር እሷ ደስ ብሏት የምልኩስና ጊዜዋ አምራ ከጥሩ ቤተሰብ ተወለድኩ ብላ ደስ የሚልባት ጊዜ ቢመጣ ለኔም ለሷም ለኢትዮጵያ ህዝብ አይምሮ ረፍት ያገኛል ብዬ ነው የማስበው እንደኔ። አሁን እንግዲህ በቅርቡ ከእንግሊዝ ሀገር ጸጉራቸው መጥቷል አይደለም? በሱ ጉዳይ ላይ እንግዲህ አልተጠራችሁም እናንተ። ምን ተሰማችሁ ግን? ከዛ ጋር ደግሞ ተያይዞ በተለይ ያው በዚህ በማህበራዊ ድረገጽ ወይም በሶሻል ሚዲያው ብዙ ነገር ይባላል አይደለም? ሊቀበር ነው ጸጉራቸው ምናምን ይባላል። እንደሱንም ሰምተህ ሊሆን ይችላል። እንደው በጠቅላላው በዚህ አሁን በጸጉራቸው ምክንያት ያለውን ነገር እስቲ ንገረኝ እስቲ አጫውተኝ። ምን ተሰማ? በቀጣይስ ምን ይሁን? የሚገርመው አሁን ቅድም እንደነገርኩ በጸጉሩ ዙሪያ ኮሚቴ ያኔ አዲስ አበባ መጨረሻ ኮሚቴ ቢውል ሲደረግ እኔም አልነበርኩም፣ መቅደላ ላይ ነው የቀረውት የነበረውና በጣም ደስተኛ ሆንኩ። በቃ እንደሚመጣ ሙሉ እምነት ነበረኝ። እንደውም ሌሎች ቅርሶች ሁሉ አብረው ቢመጡ የሚል ምክንያቱም የኛ ነው እና ቢቢሲ አማርኛው ኬንያ የሚገኙት መጥተው ኢንተርቪው ሲያደርጉኝ ይሄንም ጥያቄ ጠይቀው ነበር። ፕሮሰስ ላይ እጅግ በጣም ነው ደስ የሚለኝ። ይሄማ ትልቅ ታሪካችን እንኳን ከኛ ዘር ሀረግ ተመዞ ይቀርና ከሌላውም ቢሆን ኢትዮጵያ እስከሆነ ድረስ የሚያስደስት ነገር የለም። መጣ ሲባል የሰማሁት ደስታዬ ልዩ ነበር በጣም እጅግ። መጥቼም ስነግራት እሷም በጣም ነው የተደሰተችው። ኢቭን እሳቸውን ያሉ አይነት ስሜት የመሰማት እንኳን መጡልን አይነት ነገር ብለን በጣም ደስ ብሎን ጸጉራቸው በመምጣቱ። ኢቭን ግን እንዳልኩ ቅድም የማይዋጥላቸው አንዳንድ ሰዎችም አሉ። ፌስቡክ ይሄ አሁን አንዳንዴ ለጥሩ የሚውልም አልሆነም። አሁን ጸጉሩ በክብር ነው ሙዚየም ላይ ያረፈውና እነ ዶክተር ይሩት ኢቭን እሷን እኔ በጣም ነው የማመሰግናት። በጣም በሚገርም ሁኔታ በነበረን ጉዞ አመና ራሱ ሲያስተዋውቃት እኔን እንኳን ተወለድክልን፣ ይሄ ነው የጨዋ ሰው ንግግር፣ እንኳን ተወለድክልን ብላ ነው የሳመች። ደስ ይላል ይሄ በቃ
እንዲህ ሪስፔክት ሲያደርግ ሰው ደስ ይላል። እንኳን ከጀግና ዘር ተፈጠሩ እኔ ስለ ሀገር ምን ስራ ብለህ ትነሳሳለህ። እማማ እንደው አሁን የአፄ ቴዎድሮስ ስም ሲነሳ በተለይ የጎንደር ባህላዊ ሙዚቃዎች ላይ በጣም በተደጋጋሚ ስለ ቅድመ አያቶ ስለ አያቶ ይነገራል፣ ይዘፈናል። ምን ይሰማዎታል ሲሰሙ? በጣም እንደው ብድግ ብለሽ ፎክሪ ዝፈኝ ነው የሚለኝ። በቃ ደስ ይለኛል። በቃ ሆዴ ማለት ነው ኑሮዬም ዝቅ ያለ ቢሆን ሆዴ ግን 100% ሙሉ ኩራት ይታየኛል ይሰማኛል። እና ሌሎችም አፄ ቴዎድሮስ ጀግና ናቸው እያሉ እንትን ሲሉ ደስ ይለኛል። ወይ እኔ ተደብቄ የኖርኩ እኮ ሰው ያላወቀኝ እናትና ልጅ የሚያውቁኝ ጌታ ባለው ቀን እንዳሁኑ ሰዓት ማለት ነው ጌታ ባለው ቀን መብርሃን ባለው ቀን ባለችው ቀን የምታወቅበት ቀን ይኖረኛል እላለሁ። እና በጣም ደስ ብሎኛል። ይኸው ዛሬ እንግዲህ ሚዲያ ላይ ቀረቡ። ያው ብዙ ሰዎች እኔንም ጨምሮ በጣም ደስተኞች ነን።